የለም ኤክስ ስኩዌር ሳይን ቴታ ኮስ ቴታ የለም። ፊዚክስ የለም ፊዚክስ ደግሞ ማታ ገባና አታጥና የሚበልጥ አለ ለማለት ነው። እየሰማችሁኝ ነው? የሚበልጠውን ዓለም ለማየት ነው። የሚበልጥ ዓለም በእውነት እኛ ካልደረስንበት ይሄ ህይወት የለም የሚሉ እንዴት ያሳዝናል። እኛ ካላየ ነው። እኛ በምን አቅም ትኑረው? ለሌሎች ነው፣ ለእናንተ አይደለም። በደመና የሚበሩ ታይተዋል። የዓለት ብልት የሚመረምሩ ታይተዋል። የንፋስ ሹክሹክታ የሚሰሙ ታይተዋል። የወፍ ቋንቋ የሚያደምጹ ታይተዋል። እግዚአብሔር ያዩ። አሁን እንደው የአንዳንዶች ጥያቄ እንዴት ያሳዝናል። ምን እንዴት ላይ ሆነው እንዴት እኛን ያያሉ እዚህ ምድር ላይ? እግዚአብሔርን ያዩ አንተ ልታቅታቸው ነው? ወዳጅ እንደው አንድ ቁም ነገር እንነጋገር። በምድር ሆነው ወደ ሰማይ አይተዋል አላዩ? ለከይኔታ ወደው አይደለም አላችሁ የሚሉት አላችሁ። የለንም ብትሉኝ ግን ምን ሊውጠኝ ነው? ምድር ላይ ሆነው እኮ የሥላሴን ዙፋን አይተዋል አላዩም? አይተዋል። ንገሩኝ በሞቴ ብቻዬን እንዳልጮህባችሁ እናንተም ተባብራችሁ ጮህብኝ። አይተዋል አላዩ? አይተዋል አላዩ? ምድር ላይ ሆነው የሰማዩን ዝማሬ አይተዋል አላዩ? ምድር ላይ ሆነው ወደ ሰማይ ሄደው ተሳትፏል አልተሳተፉም? እስከ ሶስተኛው ሰማይ ተነጥቋል አልተነጠቀም? ወዳጄ ምድር ላይ ሆኖ በብዙ ድካም የሰማዩን ዓለም ከጎበኙ ከበቁ ፍጹም ከሆኑ በኋላ በሰማይ ከሆኑ በኋላ ወደ ምድር ምንም አያውቁም። እንዴት ያሳፍራል! ሁሉን ከሚያውቀው ጋር እየኖሩ አያውቁም። እንዴት ያሳፍራል! የሚበልጥ ዓለም አለን ወዳጄ፣ የሚበልጥ እሱን ላንብብላችሁና ነገር ልጨርሰው። የእግዚአብሔር ቃል እንዲህ ይላል። ዕብራውያን ምዕራፍ 11 ቁጥር 25 እስከ 26 ከግብፅም ብዙ ገንዘብ ይልቅ በሞቴ ስሙ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል። ሙሴን እኮ ነው። በሞቴ ልድገሙ፣ በጣም ሁሌ ስለሚመስጠኝ ነው። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የሚበልጥ ባለጸግነት የት? በረሃ ውስጥ። ሙሴ ያለው እኮ ፈርዖን ቤት ነው፣ ቤተ መንግስት ሆኖ ግን አንድ ነገር ተረዳ። ምን? የሚበልጥ ባለጸግነት ያለው ከእግዚአብሔር ጋር በረሃ ውስጥ ነው። በግብፅ ውስጥ ካለው ጊዜያዊ የገንዘብ ደስታ ይልቅ ከክርስቶስ ሕዝብ ጋር በረሃ ለበረሃ መንከራተት የሚበልጥ ነው። የሚበልጥ ሕይወት አለልህ። ከእግዚአብሔር ጋር መራብ ከጠንቋይ ጋር ከመጥገብ ይበልጣል። ንጹህ ሆኖ መራቆት ረክሶ ከማጌጥ ይበልጣል። እንዳትታለው ይበልጣል። ከእግዚአብሔር ጋር ጎመን ወጥ መብላት እግዚአብሔር ከሌለበት ፍሪዳ ከማረግ ይበልጣል። የሚበልጥ ዓለም ማለት ይሄ ነው። አዎ የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። ቤተ መንግስት ውስጥ እየኖሩ እግዚአብሔርን ካለማወቅ በረሃ ውስጥ እየኖሩ እግዚአብሔርን ማጣጣም ይበልጣል። እየጠገቡ ከማንኮራፋት እየተራቡ መጸለይ ይበልጣል። ወጣቶች የሚበልጥ ዓለም አለ። እሱ ነው እኮ ከጊዜያዊ ደስታ ጊዜያዊ መከራ መቀበል ይበልጣል። ለጊዜው ነው መከራ የሚቀበለው እኮ ሙሴ። እኔን ክርስቲያን ኮንክ ለጊዜው ነው መከራ የምትቀበለው፣ ለጊዜው ነው የምትቸገረው። ለጊዜው በጣም ለጊዜው ቢያስፈልግ በልዩ ልዩ ፈተና ለጊዜው ጥቂት ጊዜ ትፈተናላችሁ። ጥቂት ጊዜ
ለጊዜው ጊዜያዊ ነው።